ስሙኝ ጋይስ፣ ማለት ይጠቅማል ለብዙ ሰው እንዲጠነቀቅ ሼር አድርጉት። የሌብነት ስታይሉ ኤቭሪዴ በቃ አብሪት እየተደረገ ባንዱ ስታውቁ ስትነቁ ባንዱ እየተቀያየረ ነው የሚመጣው። እኔ ከዚህ በፊትም ከኋላ ክላክስ ተደርጎ አረ ጎማሽ ምናምን ተብዬ አንድ ሰው እንደዛ ብሎኝ አምኜው ብዙ ነገር ተደርጊያለሁ። እኔ እዚህ ጋር ገራዥ ያለኝ ምናምን ብሎኝ ወስደውኝ ሁለት ናቸው ብዙ ነገር አልፏልና አልፎ ከዛ በኋላ ማንንም ቢለኝ አላምንም ነበረ። በቃ አላምንም። አረ ጎማሽ ምናምን ሲሉ አረ ነው የምለው። የእውነት እንኳን ቢሆን ራሴ የማውቀው ገራዥ ወስጄ ምናምን ቼክ አስደርግ ነበር። በጣም ጠንቃቃ ነበርኩ። ይሄ የሆነው ከ4 ዓመት ከ5 ዓመት በፊት ነበር። ይሄ ሁሉ ዓመት ምንም በቃ በዚህ ጉዳይ ተጭበርብሬ አላውቅም። ኦሬዲ ባንኜ ስለነበር ማለት ነው። የአሁኑም ተመሳሳይ ቢሆንም ምን አሳማኝ ነገር ነበረው መሰላችሁ? ምን ያደርጓቸዋል ልንገራችሁ ታሪኩን። ዓርብ ዕለት ተዘርፌ ነው ባይዘው። ያው ዋናው ደህንነት ነው። ደህና ነኝ አሁን ተረጋግቼ ነው። እና ልንገራችሁ ለጥንቃቄ ለሰዎች ሼር አድርጉላቸው ካስተማረ ብዬ ነው። አብሶ መኪና ላላቸው በጣም ከባድ ሆኗል አሁን። ያናድዳል ግን መጭበርበር በጣም። ከዛ ከቦሌ ወደ አያት ነው እኔ ሰፈሬ እየመጣሁኝ ረጅም መንገድ ድረስ ነው የሚከተሏችሁ። የሚገርማችሁ ያለ እንትን ማለት አንድ አቅጣጫ ነው፣ ቀጥታ ነው እየሄድን ያለ ነው። ከመገናኛ ጀምሮ ነው የተከተሉኝ። እኔ ልብ ያልኳቸው መጀመሪያ ቀይ ዲኤክስ መኪና ናት። አረ እናት ጎማሽ አለኝ። ክላክስ ያርጋል ጎማሽ። ከዛ ብዬ እኔ ያውቀው ነው ሌብነት ነው ብዬ ማለፍ። ከዛ አሁንም ሴት ልጅ ናት፣ ቪትስ መኪና ይዛለች። ክላክስ አሁንም ከሆነ ሆኑ መኪናዎች ካለፉ በኋላ ማለት ነው ትንሽ አንድ 5 ደቂቃ ምናምን በኋላ ደግሞ እሷም ክላክስ አርጋ አረ እናት ጎማሽ በእናትሽ እኔ ቆንጆ ነገር እንዳትሆኚ ቼክ አስደርጊው እንጂ ምናምን አለችኝ። ዋት ተደገመ ብዬ ኦኬ እሺ ምናምን ብያት እሷንም አይ ቆይ ታያት ነው ምልክት ያሳየኝ ለመኪና ምናምን ብዬ አሁንም ደግሞ ተለቅ ያለ ሰውዬ እንደዚሁ የሆነች ኮሮላ የዱሮ ኮሮላ መኪና አሁንም ክላክስ አርጋው ሁለት ናቸው። አሁንም ተለቅ ያለ ሰውዬና ጋቢናም ሌላ ሰው አለ ሴት። እናት ጎማሽ ማለት በዚህ ደረጃ ተደራጅተው ማለት ነው። 4 እንደዛ አሉኝ ማለት ነው። 4 ሰዎች በተለያየ ከዛ አታምኑ አንድ ሺህ ያለፍኩት 2 አለፍኩት። ከዛ ግን በቃ ሴንሰሩ ተበላሸ ማለት ነው። መኪና ጎማ እንትን ሲል መኪና ሴንሰር አለው ያሳየኛልና በቃ ሴንሰሩ ተበላሽቷል ማለት ነው። ቆይ ቆሜ ቼክ ላድርገውና ገራዥ ይዤ እሄዳለሁ ብዬላችሁ ዳር ይዤ መቆም ዳር ይዤ ስቆም ይሄ የመጨረሻው ሰውዬ ከሴትዮ ጋር ያለው ቆይ ልይልሽ እንዴ ምናምን ብሎ አብሮኝ ከኋላ ቆሞ ወረደ። ኢሚዲየትሊ በምን ቅጽበት እንደሆነ ባላቅም ከፊት ለፊቴ ደግሞ ቀዩ ዲኤክስ ቆማለች ማለት ነው። ከዛ ግራ ገባኝ። ከዛ እንደማይተዋወቅ ሆነው ሃይ ምናምን ተባባሉና ከዛ ሰላም ነው አሁን እንዴ በጣም እኮ ነው የሚያስፈራው። ሊበር ነው እኮ ጎማ ፊት ለፊት ነው እኮ አንቺ ደረትሽ ነው የምልሽ መሪው ብትደፊ ጎማሽ ቢበር ምናምን አለኝ። የትኛው ነው ስለው ይሄ እኔ ታየኝ እዚህኛው ነው ይሄኛው ነው ምናምን ወከብከብ አደረጉኝ። ከዛ ወረድኩኝ እና መኪናውም ክፍት ነው። በጣም ደንግጬ ሊበር ነው ነው የሚሉኝ። ከዛ ሁለቱ ሄደዋል። ኦሬዲ ሁለቱ ናቸው ከኋላና ከፊት ሆነው የሚያዋክቡኝ። 2 ልጆች ውስጥ አሉ፣ 2 ቆመዋል። አንደኛው የዲኤክስ ፊት ለፊት ያለው ከጋቢና ያለው ልጅ ነው የወረደው። የእንትኑ ደግሞ የሚነዳው ልጅ ነው የወረደው። የሚተዋወቁም አይመስሉም ሲያወሩ። ከዛ ጎንበስ ብሎ እስኪ መፍቻ አንተ ጋር ክሪክ አለ አንተ ጋር ምናምን እየተባባሉ ቆይ እኔም ሊላችሁ ብዬ ከኋላ በር ከፍቼ እኔ እዛ እንደፋደፋለሁ ክሪክ ፍለጋ። ከዛ ሰውዬው ቆይ ከኔ ጋር ላምጣ ምናምን ብሎኝ የዲኤክሱ ሰውዬ በቃ አንተ እርዳት ብሎ ለካ ልቡን ሰርቶ ነው እሱ ከፊት ያለው ቀዩ ዲኤክስ በቃ እርዳት አንተ ካለ ችግር የለም በቃ መፍቻም አለኝ ብላለች ቻው በቃ አይዞሽ እሺ ሲስቱ ምናምን ብሎኝ ነጋ ነዳው። እኔ ከዛኛው ሰውዬ ጋር እንደፋደፋለሁ ቆይ ምናምን። ከዛ በቃ አስተካከልኩልሽ አይሽ ጎሚስታ አየር እንትን ብሎብሽ ጎማ ስታስነፊ ፈታውብሽ ነው ማለት ነው። እንዴ ምን አይነት ተባባሪ ሰው አለ ብዬ ቴንኪው ሻባት ያመሰግናለሁ ምናምን ብዬ ከፍቼ ጋብትልላችኋለሁ። ስልኬ የለ ላፕቶፕ ከኋላ ነበረ፣ ቦርሳዬ የለ። ለካ ያኛው ልጅ ተቀልቅሎ ነው ይዞ ነው ሄደው። ወይ እንዴት እንደተቃጠልኩ አትጠይቁኝ። በቃ ከዛ ምን ማድረግ እችላለሁ? በጣም ደነገጥኩ፣ ተንቀጠቀጥኩኝ፣ በወቅቱ አለቀስኩኝ። ምን ሌላ ስልክ ስለነበረኝ እጄ ላይ ስልክ ይዤ ነበር የምወርደው። ብዙ ጊዜ ልምድ አለኝ ስልክ ይዞ የመውረድ። ሌላኛው ስልክ ነው የወሰደብኝ። በቃ ማቃቸው ሰዎች ጋር ደዋወልኩ። ቶሎ ባንክ ሄጄ ሞባይል ባንኪንግ እንትን እንዳይደረግ አዘጋጋው ምናምን በዛ አለፈና ውስጡ ብዙ ነገር ነበር። ፋይዳዬ መታወቂያዬ ምናምን በጣም በቃ ከአይምሮ በላይ ከብር በላይ የሚያሳስበው እናንተን የሚለው በጣም ብዙ ዶክመንት ቦርሳ ውስጥ ስለነበር በጣም እስካሁን ቢዚ አድርገው ነው ያሉት ነገሮችን ለማስተካከልና ባካችሁ ተጠንቀቁ። እኔ ላይ የደረሰ እናንተ ላይ እንዳይደርስ በጣም የሌብነት እንትን በየጊዜው ካላጋለጥን ሰው እንዲያቅ በማለት ነው። አበዛውባችሁ ግን ይጠቅማል። አዳምጡት ባይ